የከበባችሁን ያስጨነቃችሁን ዘወር ያደርጋል። አሜን። በኢየሱስ ስም ዘወር ያደርጋል። አሜን። ያደከማችሁን ዘወር ያደርጋል። አሜን። እስቲ በድምጹ በሉ። በሌላ አይደለም እኮ ዛሬ እግዚአብሔር በቃሉ ድምጽ ዘወር ያደርግላችኋል። ያስጨነቃችሁ ከህይወታችሁ ዘወር ይላል። እንዳትለወጡ ያደረጋችሁ ዘወር ይላል። እንዳትቀየሩ ያደረጋችሁ ዘወር ይላል። እንዳትባረኩ ያደረጋችሁ ዘወር ይላል። ሸክም የሆነባችሁ ከህይወታችሁ ላይ ይነሳ። ያደከማችሁ ነገር ይነሳ። ያስለቀሳችሁ ይነሳ። እግዚአብሔር አምላክ ሆይ ዛሬ ለህዝብ መጽናናት እንዲሆን ጸለይኩኝ። ምስጋና እንዲሆን ጸለይኩኝ። ዳግም መታደስ እንዲሆን ጸለይኩኝ። ዳግም መነሳት እንዲሆን ጸለይኩኝ። ከመልሳቸው ጋር እንዲገናኙ ጸለይኩኝ። ሞገስ እንዲጠግቡ ጸለይኩኝ። እንዲጽናኑ ጸለይኩኝ። እንዲበረቱ ጸለይኩኝ። እንዲለመልሙ ጸለይኩኝ። ቤቶቻቸው እንዲባረክ ጸለይኩኝ። ሰማርያ ንጉስ የግብጽን ንጉስ ገዝቶ ሊገለን መጥቷል ብለው የያዙትን ድንኳን የነበራቸውን ወርቅ የነበራቸውን ምግብ የነበራቸውን አልባሳት ሁሉ ትተው ሄዱ ይለናል። ዛሬ የከበባችሁ ሁሉ አንዳች ነገር ሳይቀር ትቶ በኢየሱስ ስም ሄዷል። እሺ ሄዶ በሉ። ስለዚህ ዛሬ ምስጋና ሆኗል። መልካም ሆኗል። ጌታ ይባረክ። የሰማርያ ህዝቦች በሶሪያ ተከበቡ ይላል። የሰማርያ ሰዎች በሶሪያ በተከበቡ ጊዜ መጽሐፍ ቅዱስ ሲናገር አራት ለምጣሞች ደግሞ ከዛ ከበባ ውጪ የሆኑ ከደግሞ ከሰው ከሰማርያ የተገለሉ ሰዎች ነበሩ። እነዚህ ሰዎች እንዲህ አሉ፣ ወደ ከተማ ብንገባ ራብ አለ። ስለዚህ ሶርያውያን ቢገሉንም ይግደሉን፣ በህይወት ደግሞ ቢያኖሩን ደግሞ ቢምሩን ደግሞ ይማሩን ብለው ወደ እነሱ ሄዱ ይለናል። መጽሐፍ ቅዱስ ሲናገር እነሱ ወደ ሶርያውያን ሰፈር እየሄዱ ሳለ እግዚአብሔር አምላክ ለሶርያውያን ሰዎች ለሶርያውያን ሰራዊቶች እንደ ብዙ ሺህ ሰራዊት ኮቴ እንደ ብዙ ሺህ ሰው ሰረገላ ድምጽ አሰማቸው ይላል። እንዲህ ብለው ተናገሩ፣ የሰማርያ ንጉስ የግብጽን ንጉስና ሌሎችንም ነገስታት ቀጥሮ ሊገለን መጥቷል ብለው ድንኳናቸውን ጥለው ሄዱ ይለናል። የመጡት ግን አራት ለምጣሞች ናቸው። ተመልከቱ፣ የሰሙት ድምጽ እግዚአብሔር ያሰማቸው ድምጽ ግን የብዙ ሺህ ሰው ኮቴ ነው። የብዙ ሺህ ሰው ሰረገላ ነው። እነዛ አራት ናቸው። በጆሮአቸው የሰሙት ደግሞ ያስደነገጣቸው ደግሞ እግዚአብሔር ያሰማቸው ድምጽ ነው። ትተው እንዲሄዱ፣ ከበባውን ትተው እንዲሄዱ፣ ድንኳናቸውን ትተው እንዲሄዱ፣ ያላቸውን ወርቅ ያላቸውን ምግብ ትተው እንዲሄዱ ያደረጋቸው እግዚአብሔር ስለ ሰማርያ ስለተዋጋ ነው። ዛሬም እግዚአብሔር ስለእናንተ ይዋጋል። የገባው በደንብ አሜን ይበል። ዛሬ እግዚአብሔር ስለአንቺ ይዋጋል። እግዚአብሔር ስለእናንተ ድምጽን ያሰማል። እግዚአብሔር ስለእናንተ ይነሳል። እግዚአብሔር ስላንቺ ይነሳል። እግዚአብሔር ስላንተ ይነሳል። ምንም እንኳን ተመልከቱ፣ የሰማርያ ሰዎች እናት ልጇን የበላችበት ነበር። ያያ ጭንቅላት የተበላበት ነበር። ኩስ የተበላበት ነበር። ጭንቅ ነበር። በአቅማቸው፣ በችሎታቸው፣ በእውቀታቸው፣ በጉልበታቸው ሊችሉት የማይችሉት ጦርነት ነው። እግዚአብሔር ግን ስለ ሰማርያ ተነሳ። ዛሬም እግዚአብሔር ስላንቺ ተነስቷል። እግዚአብሔር ምዕራፋችሁን ይቀይራል። እግዚአብሔር ነገራችሁን ይቀይራል። እግዚአብሔር አዲስ ነገር ያደርጋል። ከተፈጥሮ በላይ ነው። ተመልከቱ፣ እግዚአብሔር አምላክ ያደረገው ድምጽ ማሰማት ብቻ ነው። ሶርያውያን የሰሙት ድምጽ ነው። ያዩት ነገር የለም፣ የሰሙት ግን አለ። እግዚአብሔር አምላክ በድምጹ በቃሉ ዛሬ የከበባችሁን ያስጨነቃችሁን ዘወር ያደርጋል። በኢየሱስ ስም ዘወር ያደርጋል። ያደከማችሁን ዘወር ያደርጋል። እስቲ በድምጹ በሉ። በሌላ አይደለም እኮ ዛሬ እግዚአብሔር በቃሉ ድምጽ ዘወር ያደርግላችኋል። ያስጨነቃችሁ ከህይወታችሁ ዘወር ይላል። እንዳትለወጡ ያደረጋችሁ ዘወር ይላል። እንዳትቀየሩ ያደረጋችሁ ዘወር ይላል። እንዳትባረኩ ያደረጋችሁ ዘወር ይላል። እስቲ ዘወር ይላል በሉ። እግዚአብሔር ስለ ሰማርያ እንደተዋጋ ስለ ሰማርያ እንደተነሳ ዛሬ ስለእናንተ ተነስቷል። ስለ ቤተሰባችሁ ተነስቷል። ስለ ልጆቻችሁ ተነስቷል። ስለ ምድራችን ተነስቷል። ስለ ጎረቤቶቻችሁ ተነስቷል። ስላላችሁበት ስፍራ ተነስቷል። እግዚአብሔር በሉ
ዛሬ በሉ ለኔ በሉ በድምጽ በሉ ክፉን በሉ ያስጨነቀኝን የበረታብኝን ዞር አድርጎልኛል እናመሰግናለን ክፉ ይመታ ወጥመድ ይሰበር የከበባችሁ ይበተን ያስጨነቃችሁ ይነሳ የትኛውም ሸክም የሆነባችሁ ከህይወታችሁ ላይ ይነሳ ያደከማችሁ ነገር ይነሳ ያስለቀሳችሁ ይነሳ እግዚአብሔር አምላክ ሆይ ዛሬ ለህዝብ መጽናናት እንዲሆን ጸለይኩኝ ምስጋና እንዲሆን ጸለይኩኝ ዳግም መታደስ እንዲሆን ጸለይኩኝ ዳግም መነሳት እንዲሆን ጸለይኩኝ ከመልሳቸው ጋር እንዲገናኙ ጸለይኩኝ ሞገስ እንዲጠግቡ ጸለይኩኝ እንዲጽናኑ ጸለይኩኝ እንዲበረቱ ጸለይኩኝ እንዲለመልሙ ጸለይኩኝ ቤቶቻቸው እንዲባረክ ጸለይኩኝ የእጆቻቸው ስራ እንዲባረክ ጸለይኩኝ ምሕረት እንዲገኝላቸው ጸለይኩኝ ለጤናቸው ፈውስ እንዲሆን ጸለይኩኝ እግዚአብሔር እጅ እንድትዘረጋላቸው ጸለይኩኝ መልካምነት እንዲያገኛቸው ጸለይኩኝ እንድትባርካቸው ጸለይኩኝ እንድታበዛቸው ጸለይኩኝ እንድታሰፋቸው ጸለይኩኝ እንድታትረፈርፋቸው ጸለይኩኝ እግዚአብሔር ሆይ ስለሰማን ተባረክ ዛሬ በሉ እግዚአብሔር ድምጽ አሰምቷል እርግጠኛ ሆኑ እግዚአብሔር በእናንተ ህይወት ጣልቃ ገብቷል እግዚአብሔር በቤታችሁ ላይ ጣልቃ ገብቷል ከፍ እናደርጋለን ስም ይባረክ አሜን ተባረኩ ተቀመጡ ጌታ ይባረክ ደስተኞች ናችሁ እግዚአብሔር ይባረክ እና በጣም የሚገርመኝ መጽሐፍ ቅዱስ ሳነብ በጣም የምትባረክበት አንዱ ትልቁ ነገር ምን እንደሆነ ታውቃላችሁ የሰማሪያ ሰዎች ተከበዋል ለመዋጋት አቅም የላቸውም ጉልበት የላቸውም ዕውቀት የላቸውም ገንዘብ የላቸውም ቢወጡ እንኳን የሰማሪያ ሰዎች መተው ይገሏቸዋል የሶሪያ ሰዎች መተው ይገሏቸዋል ያስጨንቋቸዋል ምንም ሊያረጉ አይችሉም እነዚህ አራት ለምጣሞች ደግሞ በመጽሐፍ ቅዱስ ላይ ስታዩ ለምጣም የሆነ ጉንድሽ የሆነ ባጭ የታየበት ወይንም ደግሞ ሴት ልጅ በወራዋ ጊዜ ወደ ከተማ መግባት አትችልም ይላል ለምን ከተባለ ርኩስ ነች እሷንም የነካ ይብን ተመልከቱ እሷንም የነካ እንኳን ለ24 ሰዓት ወደ ህብረተሰቡ መቀላቀል አይችልም ስለዚህ እነዚህ አራት ለምጣሞች እስኪሻላቸው ድረስ ከለምጣምነታቸው ከደውያቸው እስኪሻላቸው ድረስ ከከተማ ውጪ ነበሩ በሰማሪያ ደግሞ ኃይለኛ ራብ ነው ያለው በውጪ ደግሞ ተከበዋል ምን ያደርጉ ሞታቸውን እየጠበቁ ነው ስለዚህ በመሄድ በከተማ ራብ ነው አሉ ስለዚህ የሶሪያ ሰዎች ቢገሉንም ይግዘሉን ቢመሩን ደግሞ ምን ይበሉ ይማሩን ብለው ሄዱ ይለናል አራት ናቸው እየሄዱ ሳለ ሶራውያን እንዳንበጣ ናቸው ይለናል ከዛስ አንድ ድምጽ ሰሙ ይለናል ኃይለኛ ኮቴ ኃይለኛ ፈረስ ኃይለኛ የብዙ ሺህ ሰው ሰራዊት ሰሙ ይላል የሰማሪያ ንጉስ የግብጽ ንጉስ ገዝቶ ሊገለን መጥቷል ብለው ያዙትን ድንኳን የነበራቸውን ወርቅ የነበራቸውን ምግብ የነበራቸውን አልባሳት ሁሉ ትተው ሄዱ ይለናል ዛሬ የከበባችሁ ሁሉ አንዳች ነገር ሳይቀር ትቶ በኢየሱስ ስም ሄዷል እሺ ሄዶ በሉ ስለዚህ ዛሬ ምስጋና ሆኗል መልካም ሆኗል ጌታ ይባረክ ሰላም ለእናንተ ይሁን የተባረካችሁ ቅዱሳን ወንድሞችና እህቶች ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በመታዩት መልእክቶች በመተካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ ለጸሎት ለምስክርነት እዚህ ላይ በመታዩት ስልክ ደውሉ እንዲሁም የእግዚአብሔርን ሥራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ